በጣም ወደዋለሁ፣ ግን እንደምወደው አያውቅም። ሱቁ ጋር ዝም ብዬ እመላለሳለሁ፣ ትዝም አልለው። አረብ አገር ለመሄድ አሰብኩና ከመሄዴ በፊት ግን እንደምወደው መንገር አለብኝ ብዬ አሰብኩ። አንድ ቀን ከሰዓት አካባቢ ሄድኩኝ። ብቻውን ቁጭ ብሏል። ሰላም ሄኒ እንዴት ነህ አልኩት። አንድ ሰፈር ነን። እሱም ሰላም ነው ምን ልስጥሽ አለኝ። የምገዛው መስሎት ራሴን እያከኩ አፍሬ እጄን እርስ በርሱ እያፋተኩ የሆነ ነገር ልነግርህ ፈልጌ ነበር አልኩት። እየሰማሁሽ ነው ተናገሪ አለኝ። ተጨነቅኩ፣ አማጥኩ። መጨነቅን ሲያይ እንዴ አይዞሽ ምንድነው ብድር ፈልገሽ ነው አለኝ። አይ አይደለም፣ በቃ አረብ ሀገር ልሄድ ነው፣ ቪዛዬ መጥቷል፣ ግን ከመሄድ በፊት እንደምወድህ ልነግርህ ፈልጌ ነበር ብዬ ፍርጥ አደረግኩት። በቃ ተገላገልኩት። የበሰበሰ ዝናብ አይፈራም አይደለ? እኔም አሁን ፍርሃቴ ጠፋ። መልሱን ለመስማት ፍጥጥ ብዬ አየዋለሁ። አየኝና ከምርሽን ነው አለኝ። አዎ አልኩት። በቃ አሁን ሂጂ፣ ነገ ምሳ አብረን እየበላን እናወራለን አለኝ። በደስታ ስክር ብዬ እየፈነጠስኩ ሄድኩኝ። በማግስቱ ምሳ አብረን ልንበላ ተገናኘን። ስለ ብዙ ነገር አወራንና እሺ አለኝ። እጮኛዬ ናት ብዬ ቤተሰቦቼን ላስተዋውቅሽ አለኝ። እሺ አስተዋውቀኝ። እኔም ቤቴ ወስጄ ለእናቴና እህቶቼ እጮኛዬ መሆኑን ነገርኳቸው። ወደ አረብ አገር መጣሁ። በየቀኑ እንደዋወላለን። ቤተሰቦቼንም እየሄደ ይጠይቃቸዋል። ቁም ነገረኛ ወንድ ስላገኘሁ ፈጣሪን አመሰገንኩ። ደሞዝ ስቀበል በሱ በኩል ነው የምልከው። ለቤተሰቦቼ ጤፍ ገዝቶ በርበሬ፣ ሽሮ ሁሉንም ገዝቶ ይሰጣቸዋል። የተረፈውን በሱ አካውንት ያስቀምጠዋል። አንድ ቀን ግን ምን አለኝ? ውዴ እዛው ጓደኞችሽ ጋር እኮ ግቢና ቤት እንግዛ፣ ስትመጪ ማረፊያ ይሆንሻል አለኝ። እውነቱን እኮ ነው ብዬ እሺ አልኩ። ለእናቴ የወር አስቤዛ የተወሰነ ልካለው። ሌላውን እቁብ ገባሁ። ለ8 ዓመት ያክል እቁብ እየገባሁ ሲደርሰኝ እየላኩለት መሬት ተገዝቶ ቤት መገንባት ጀመረ። በየጊዜው የደረሰበትን በቪዲዮ ያሳየኛል። ቆንጆ አርጎ ነው ያሰራው። ረጅም ዓመት ቢፈጅም ግን ቤታችን አለቀ። አሁን የቤት ዕቃ ካርጎ ልላክና እኔም ልምጣ አልኩት። አይ እንዳትመጪ፣ የተወሰነ ጊዜ ጨምሪና መኪና ገዝተን ራይድ እንሰራበታለን አለኝ። ደክሞኛል፣ እጮኛዬም ቤተሰቤም ናፍቀውኛል፣ ግን ግድ አለኝ። እያዘንኩ ሌላ ዓመት ጨመርኩ። አሁንም ዕቁብ ገባሁ። የደረሰኝን ሰብስቤ ለሱ ልካለሁ። መኪናም ተገዛ። የቤት ዕቃ ትልቁን ፍሪጅ፣ ስቶቭ፣ ልብስ ማጠቢያ፣ ማብሰያ፣ ብረት ድስቶች፣ መጥበሻ በአይነት ገዝቼ ላኩለት። ብርድ ልብስ፣ አንሶላ፣ መጋረጃ የቀረኝ ነገር የለም። ብቻ ካርጎ የላኩት ደርሶት ሁሉንም ቤታችን ውስጥ አስቀመጠው። አሁን የቀረው የኔ መሄድ ብቻ ነው። ለሱ ልብስና ጫማ አንድ ሻንጣ ሙሉ ገዛሁለትና አገሬ ገባሁ። ተቀበለኝ፣ እናቴ ቤት አደረሰኝ። በማግስቱ አገኘሁትና ቤታችንን አሳየኝ አልኩት። ይቅርታ ሳልነግርሽ ቀርቼ ነው፣ ኪራይ ምርር ብሏቸው እስክትመጣ ብለው ቤተሰቦቼ ገብተውበታል አለኝ። በጣም የተናደድኩት። እሺ አሁን መጥቻለሁ፣ እንዲወጡ ንገራቸውና ቀለበት አስረን ቤታችንን እንግባ አልኩት። እሺ ጊዜ ስጭኝ አለኝ። መኪና ውስጥ ስለው ወንድሜ ራይድ እየሰራበት ነው አለኝ። ግራ ገባኝ። 8 ዓመት ሙሉ የከሰርኩ ሆኖ ተሰማኝ። ሊያታልለኝ ፈለገ ይሆን እንዴ? ቤትም ስነግራቸው እሱ ጋር ስትጀምሪ አላማከርሽንም፣ ምንም የምናውቀው ነገር የለም አሉኝ። አውላላ ሜዳ ላይ ብቻዬን የቆምኩ መሰለኝ። ከአረብ አገር ከመጣው በኋላ እኔ እንገናኝ ካላልኩት ወይም ሱቁ ጋር ካልሄድኩ አያገኘኝም፣ አይደውልልኝም። ስለ ቤቱና ስለ መኪናው ማውራት አለብን። ዝም አልከኝ እኮ ንብረቴ እኮ ነው አልኩት። ሁለቱም በእኔ ስም ነው ያለው አለኝ። የተንኮል ሳቅ እየሳቀ እና ልትክደኝ ነው አልኩት። አይ አልክድሽም፣ ካልካድከኝ ንብረቴን ስጠኛ አልኩት። ቤተሰቦቼን የት ልጣላቸው? በዚህ የተነሳ እንኳን ስለ ፍቅር ልናወራ ጸባችን ከረረ። እናቱ ጋር ሄድኩኝ። አረብ አገር ሄጄ እንደሰራሁት አንቺም ታውቂያለሽ። ንብረቴን ስጡኝ ብዬ አለቀሱ። ልጄን አጨቅጭቂው፣ ጧትና ማታ ቆሞ ያሰራሁት የልጄ ቤት ነው አለችኝ። እንደ ካዱኝ ገባኝ። በደህና ጊዜ ወንድም እንኳን የለኝም። ደካማ እናትና ታናናሽ እህቶች ናቸው ያሉኝ። ሰዎች አማከሩ። ብትከሺውም ሕግ ማስረጃና መረጃ ብቻ ነው የሚፈልገው። አንቺ ደግሞ ምንም መረጃ የለሽም አሉኝ።
ለአንድ ሳምንት ገዳም ሄድኩኝ። እዚያ ተደብቄ አለቀስኩ። እግዚአብሔር ፊት ደም እንባ ነባሁ። ያለኝ አቅም ማልቀስ ብቻ ነበርና ተመልሼ መጣሁ። ኑሮን እንደ አዲስ ከዜሮ ጀመርኩ። የድግስ ወጥ እሰራለሁ፣ ልብስ አጥባለሁ፣ የቀን ሥራ እሰራለሁ። ሐዘንና ሥራዬ ከሰል አስመሰሉኝ። ያየኝ ሁሉ ይደነግጣል። እሱ በቃ ረሳኝ። ንብረቴን ወስደው ጽድት ብለው ይኖራሉ። ለእግዚአብሔር አልቅሼ ስለነገርኩት የእሱን ፍርድ እጠብቃለሁ። እስከዛው ያገኘሁትን ሥራ እሰራለሁ። ሰፈራችን የኮሪደር ልማት ተብሎ ቤት ሲፈርስ የመጀመሪያ የፈረሰው የእሱ ሱቅ ነበር። ወንድሙ የኔን መኪና የያዘው ከባድ የመኪና አደጋ ደርሶበት ሆስፒታል ገባ። በእኔ ብር የተሠራው ቤት ፈራሽ ተብሎ ልቀቁ ተባሉ። ሁሉን እንዳጡ ባይኔ ሳይ እግዚአብሔርን አመስግኜ ተመልሼ አረብ አገር መጣሁ። አንድ ቀን ፌስቡክ ወይም መሴንጀር ላይ ለባለፈው ለተፈጠረው ነገር ይቅርታ አርግልኝ፣ አሁን ግን ለእናቴ ጤፍ መግዣ እንኳን አጣሁ፣ በጣም ችግር ላይ ነኝ፣ ከቻልሽ እርጅኝ ብሎ አረፈው። ሞልቶ ቢተርፈኝ እንኳን አንተንና ያቺ ጭራቅ እናትህን በራብ ስትሞቱ ባያችሁ ሁሉ ነው ደስ የሚለኝ። የማትረባ ልክስክስ ብዬ መልሼለት ብሎክ አረኩት። እኔ እግዚአብሔር እንደገና እድልና አቅም ሰጥቶኝ እየሰራሁ ነው። ነገ እለወጣለሁ። በፍቅር ስም የሴትን ብር ያውም አረብ ሀገር የሰራችውን ብር የምትበሉ ከበላችሁት ብር እጥፍ ነው ዋጋ የምትከፍሉት። ሩዝ ሲሞ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው